ወሳፕ ኤቭሪዋን እንዴት ናችሁ? ሁሉ ፒስ፣ ሁሉ አማን ነው። ዛሬ ከች ብያለው በአዳዲስ ነገሮች፣ በአዳዲስ ቪዲዮዎች። ዛሬ እነ አዶናይ ቲክቶከሮቹ ከእስር ተፈቷል። እንኳን ደስ አላችሁ። እሱን የሚመለከት አጫጭር ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብረን እንቆይ። ይመቻችሁ። አዶናይ ወንድሜ እንኳን ለቤቱ አበቃን። ቤቱ ገብተን ደግሞ እናየዋለን። ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ለምስጋና ስላሰባሰብከን ያው እንዳያችሁት ነው። በጣም ተፈቷል፣ ቤት ገብቷል። በጣም ደስ ብሎኛል በኩል እውነት ለመፈታው። እንኳን ደስ አላችሁ፣ እንኳን ለቤታችሁ አበቃ። ይመቻችሁ። ቀጣይ ቪዲዮ አስደሳች ዜና ተሰምቷል። አዶናይ እንዲሁም ደግሞ ጃኒ ከእስር ተፈተው በሰላም ወደ ቤታቸው እንደገቡ መረጃዎች እየወጡ ይገኛሉ። እነዚህ ሁለት ቲክቶከሮችም በተለይ ደግሞ አዶናይ መታሰሩን ተከትሎ በርካታ ውዝግቦች ተነስተው እንደነበር የሚታወስ ነገር ነው። ዓለም አቀፍ የዜና አውታር የሆነው ቢቢሲን ጨምሮ በርካታ የዜና አውታሮች ሲዘግቡት እንደነበረም የሚታወስ ነገር ነው። በዚህ ሰዓትም አዶናይ ተፈቶ ወደ ቤቱ እንደገባ መረጃዎች ወጥተዋል። የ2025 የቲክቶክ ክሬቲቭ አዋርድ ላይ እንግዲህ የዓመቱ ምርጥ ቲክቶከርን ጨምሮ በተለያዩ 4 ዘርፎች አዋርዶችን የግሉ ማድረግ የቻለው አዶናይም እንግዲህ ከቲክቶክ ክሬቲቭ አዋርድ አለባበስ ጋር በተያያዘ ለጥያቄ ትፈለጋላችሁ በማለት ከጃኒ ጋር በእስር ላይ እንደነበረው የሚታወስ ነገር ነው። በዚህ ሰዓት ግን እጅግ አስደሳች ዜና ተሰምቷል። እንኳን ደስ አላችሁ ማለት ፈልጋለሁ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። ምንም ማድረግ አይቻልም። ተፈጠረ ባይዘው የቀን ቀጠሮ ተሰጥቷቸው ነበር፣ ግን በዚህ ፍጥነት መፈታታቸው በጣም ደስ የሚል ነገር ነው። በአባገዳ ነው የሚባለው ነገር ምናምን መሰለኝ፣ በሱ ጉዳይ ነው መሰለኝ ተፈቱት። ብቻ እንኳን ደስ አላችሁ። በድግ አሁን አንድ የምሰማው ጋይስ፣ እኔ እኮ አሁን ገና ከእንቅልፌ መነሳቴ ነው። ለሊት ላይ አዶናይ ተፈቷል ጋይስ፣ ተፈቷል። በጣም ደስ ያለኝ የምር እንደዚህ ደስ ይለኛል ብዬ ነው ያልጠበኩም። የምር ነው የምላችሁ። ይህንን ያደረጋችሁ እሱ እንዲፈታ እና ሌሎችም እንደተፈቱ ሰምተናል። እሱ እንዲፈታ ያደረጋችሁ ጥፋተኛ አለመሆኑን እንግዲህ ያውቃችሁ ከቀጠሮ በፊት ከ14 ቀን ቀጠሮ ተሰጥቶት እንደነበር የምናስታውሰው ጉዳይ ነው እና ከእሱ ቀን በፊት እንዲፈታ ላደረጋችሁላችሁም በጣም ነው የምናመሰግነው። በጣም ማለት ነው እና በቃ ለሁላችሁም እንግዲህ ለአዶናይ አድናቂዎች በጣም ደስ ብሎኛል። እንኳን ደስ አላችሁም። መጀመሪያም ቢሆን እንግዲህ እንደማይገባው እስር ቤት ለሱ እንደማይገባው መታሰር እንደማይገባው ስንናገር ነበር። ለሌሎቻችሁም እንግዲህ ሁሉም ተፈቷል እየተባለ ነው ያለው። ለሌሎቻችሁ እንኳን ደስ አላችሁም፣ እንኳን ለቤታችሁ አበቃችሁ። አዶናይ በጣም ደስ ብሎኛል። አላቅም ብቻ እኔ እንጃ በስመ አብ እኔ እንደዚህ ደስ ይለኛል ብዬ አልጠበቅኩም። እና አሁን ገና ከእንቅልፌ መነሳቴ ነው። እኔ አልሰሞኝም ነበር፣ በጊዜ ነበር የተኘሁት ማታ ላይ። ለካ ሌሊት ተፈቷል ማለት ነው እና አዶኑ ብቻ በጣም ደስ ብሎኛል። ተመስገን ምን ይባላል ሌላ እንግዲህ ተመስገን። አጣርቶ መንግስት እንደሚለቀው እርግጠኛ ነበርን። እንግዲህ ጥፋተኛ አለመሆኑን አረጋግጦ ነው የለቀቀው። በጣም ደስ ብሎኛል በጣም ማለት ነው እና ቴንኪዩ ይሄን ያደረጋችሁ ሁላችሁም ቴንኪዩ፣ በጣም ነው የምናመሰግነው። እንኳን ደስ አላችሁ ሁላችሁም የአዶናይ አድናቂዎች ሁላችሁንም ማለት ነው። ያው እንዳያችሁት እንደሰማችሁት ነው ውድ ተመልካቾች፣ ያው ተፈቷል። እነ ጃኒ ሁሉም የታሰሩት ባለፈው የታሰሩት በልብስ ዲሲፕሊን እና በአንዳንድ ቲክታከሮች ቲክታክ ጌም በሚጫወቱት እና ፈቷል። እነ ማሚ ፕሬዚዳንት፣ እነ ጃኒ፣ እነ ጆሲ እና ሁሉም ቤታቸው ገብተዋል። ማታ ነው አክቹዋሊ 1 ሰዓት ላይ ሁሉም የተፈቱት። ከልብ እናመሰግናለን ውድ ኢትዮጵያን፣ ፖሊስም ፌዴራልም ሁላችሁ ይህን ነገር አይታችሁ መክራችሁ ቅጣት የሚገባቸውን ቀጥታችሁ በመፍታታችሁ በጣም ከልብ እናመሰግናለን። በዚህ እውነት ለመናገር ቲክታኩ ጭር ብሎ ነበር እነሱ መጥፋቱ እና እያንዳንዳችሁ ወደ ቤታችሁ ላበቃችሁ እንኳን ደስ አላችሁ በድጋሚ። ያው ከአሁን በኋላ እንግዲህ ሶሻል ሚዲያ ስትጠቀም በጥንቃቄ መሆን አለበት። አላቅም አለማወቅ ከተጠያቂነት አያድንም ነው የሚባለው አይደለ? አዎ አጉል ደግሞ ይሄ ያለ እውቀትና ያለ እንትን የሚመጣ ገንዘብ ዋጋ ያስከፍላል። እና ያከበራችሁ ማህበረሰብ ፎሎወር ስለበዛ ዝና ስለመጣ ይመጣል። በቃ አንዳንድ ቲቪትና በልክ መሆን አለበት። ነገ ምን እንደሚፈጠር አናውቅም ነው። ያው እንግዲህ ወጥቶ ቪዲዮ እስኪሰሩ ጓጉተናል እና ምን እላለሁ፣ እንኳን ደስ አላችሁ እላለሁ። አብሶ ጃኒ ሁለቴ ነው የታሰረችው እና ሴቷ ጃኒ በጣም አሳዝናኝ ነበር። እሷ ደግሞ ሁሌ
የቀረበቻቸው ወንድ ለእስር ነው የሚበቁት። ጃኒ ያካ የለውም ረካ እንደሚባል ጃኒ ጠንቀቅቤ እና ያንቺ ነገር ከባድ የሆነ እስር ቤት እየወረወረ ነው ወንዶች። ጆን ዳንኤል ተፈታ 1 ዓመት ከምናምን ጨርሶ ተፈታ ስንል አዶናይም ጨምረሽ እስር ቤት ከባድ ነው እና ነገሩ መገጣጠሙ ነው። ያው እንግዲህ ያየነውን እናወራለን፣ የሰማነውን እንሰማለን። እና ውድ ቤተሰቦቼ እንዴት አያችሁ? ደስ ብሏችኋል? በእርግጠኝነት ሁሉም በመፈታታቸው ተቀጥቷል፣ ተመክሯል። እና ይህ በአባገዳ የተባለው ነገር መሰለኝ አባገዳው ባለፈው ሄዷል። በዛሬ 3 ቀን በፊት እነሱን ለማስፈታት ከእስር ሄዶ ነበረ እና ተመክሮ ተዘክሮ ነው የተፈቱት። እና ከልብ እናመሰግናለን። አሁንም ይቀጥላል። ቲክታክ ሶሻል ሚዲያ ለሚያፈሉት ከኔም ጭምር ማለት ነው መታሰራቸው ይቀጥላል። ኦቨር አክት ማድረግ ማቆም ነው። በሶሻል ሚዲያ በአግባቡ መጠቀም ነው። ይህ ሶሻል ሚዲያ ቀላል መስሎ ለምታዩን ሰዎች ሶሻል ሚዲያ በጣም ከባድ ፕላትፎርም ነው። አይዘው ቀላል አይደለም። በአንድ ደቂቃ ቪዲዮ ብዙ ነገር የሚበላሹበት ወይ በአንድ ደቂቃ ቪዲዮ ብዙ ነገር የሚቀይሩበት ነገር ነውና ሶሻል ሚዲያ ስንጠቀም በአግባቡ መሆን አለበት። ቤተሰቦቼ ብትሰሙኝ እና አንድ ነገር ዋጋ እንዳስከፍለን መጀመሪያ ጠንቀቅ አለብን። ምክንያቱም 130 ሚሊዮን ህዝብ ነው ኢትዮጵያ ውስጥ፣ ከዛ በላይ 80 ሚሊዮን የሶሻል ሚዲያ የሚጠቀም ከሆነ ይሄ ሁሉ ሰዎች ለመጥፎ ነገር ወደ ለጥሩ ነገር እንዳደርጋለን። እኛ ሶሻል ሚዲያ የሚጠቀሙ ሰዎች አብሶ ኢንፍሉዌንሰሮች ታረጉት ነገር ሰው አምነው ከተከተላችሁ ያ ነገር ለዛ ሰው መጠንቀቅ አለባችሁ። ምክንያቱም ኢትዮጵያ ውስጥ ሶሻል ሚዲያ ያለነው ሰዎች በአብዛኛው የምንጠቀመው ሾርት ሚሞሪ ነው። የሆነ ነገር ከሳምንት በኋላ እንረሳለን። የፈለገ ነገር አሁን ኢትዮጵያ ውስጥ ያልተፈጠረ ነገር የለም። ባይዘው ቤተሰቦች ያልተነካ ያልተፈጠረ ነገር የለም። የሄቨንን ጉዳይ ታስታውሳላችሁ? የቀነኒን ጉዳይ፣ የብዙ ነገሮች ጉዳይ ሳምንት ነው በቃ ብንጨው ሶሻል ሚዲያ ላይ፣ ከዛ በኋላ ይረሳል። ባይዘው በእርግጠኝነት ያላየነው ነገር የለም ኢትዮጵያ ላይ ያልሆነብን ነገር ያላየነው። ከዚህ በላይ የተለየ ነገር ይሆናል ብለን አንጠብቅም። ሶስት ብዙ ነገር ሲሆን አይተናል። ሾርት ሚሞሪ ስለሆነ ሰው ለምዷል። ደግሞ ሶሻል ሚዲያ ኢንፍሉዌንሰሩ ለምዷል። ይሄን ነገር ከሳምንት በኋላ ይረሳል። በቃ ልፈምስበትና ይሄን ነገር ላድርግ አጉል የሆነ ነገር አደረግና ከሳምንት በኋላ ያን ነገር እንደምንረሳ ስለሚያውቅ ሰው ያደርገዋል። ያን ነገር ያ ነገር ነገ ዋጋ እንዳያስከፍላችሁ። ለአሁን አይደለም። አሁን ዝና ይመጣል እኮ ተሳድበው ነገር ብለህ ዝና ሊመጣ ይችላል። ነገስ ያ ቪዲዮ ይቀመጣል። ልጆቼ ክብር አይኖርም፣ ለቤተሰቦች ክብር አይኖሩ፣ ለአንተ አይኖራቸውም ነው። መጠቀቅ ነው ያለብን። መፈመስ አለብን። ኦኬ ለምን በምን አግባብ መፈመስ ብቻ ሳይሆን ከፈመስንስ ምንድነው የምናደርገው? ፈምሰን ብቻ እኮ ጥቅም የለው። ማስቀጠል ወይ እንችላለን ወይ? እና አሁን ለምሳሌ ታኩር ታቁት ከሆነ ታኩር የፈመሰው በበግ ነው። በግ ገጅታው ነው አይደለ? ታኩር ፈምሰው በበጉ ብቻ አልቀረም። ከዛ ከታኩር እንዲቀጥል ያደረገውስ በላይቭ ላይ ገብቶ በሚያስቀው ቪዲዮዎች፣ ከዛ በጎ ቀጥሎ ደግሞ የሰራቸው አሪፍ ቪዲዮዎች ነው ፍምስናው እንዲቀጥል ያደረገው። እንደ ታሪኩ ሊፈምስ ብሎ በበሬ የተገጨ ያለ በምን ሊገጨ ግን መሀል ላይ ቀርቷል። ሊያስቀጥሉት አልቻለም። መፈመስ ሌላ ነገር ነው። መፈመስ በአንድ ቀን ቪዲዮ ፈመሳል። ማስቀጠል እንችላለን ወይ? ፈምሰንስ ለምን አግባብ ነው የምንጠቀመው? እከሌ ስላገኘ ስላለፈለት ሶሻል ሚዲያ ኢንፍሉዌንሰሮች ስላለፈለኛ ላልፍ አይችልም። አጠቃቀሙ ካላወቅ ሊያጠፋን ሁላ ይችላል። በመንገድ ሊገጨን ሁላ ይችላልና ይሄን ነገር ማወቅ አለብን። ከጀማሪዎች ከስር የምትመጡት ሶሻል ሚዲያ ቻሌ ነኝ፣ ጀማሪ ነኝ። ለዩቲዩብ ለቲክቶክ አሪፍ ላይ ነኝ፣ ለዩቲዩብ ገና ነኝ። ግን ማወቅ አለብን ዋጋ እንዳያስከፍለን የምንሰራቸው ነገሮች በደንብ ማወቅ አለብን። ውድ ቤተሰቦቼ ምን ልል ፈልጌ ነው፣ በእነ አዶናይ እና በእነ ጃኒ በጣም ደብሮኝ ነበር ሆነን ለመናገር። ስለተፈቱ በጣም ደስ ብሎኝ ነው። በጧት ተነስቼ ቁርሱን ሳልሰራ እየሰራሁ ያለሁት ቪዲዮ። እንኳን ደስ አላችሁ በድጋሚ ውድ የአዶናይ ቤተሰቦች፣ አዶናይ ደጋፊዎች፣ የጃኒ ወንዱ ጃኒ፣ ጁሲ እና ሁላችሁ እና ደግሞ ፕሬዝዳንት ማሜ ላይ ጌመሮች ሁላችሁም የተፈታችሁ በሙሉ እንኳን ደስ አላችሁ። እንኳን ለቤታችሁ አበቃ። እርግጠኛ ነኝ ተምራችሁ እንደወጣችሁበት ነገያችሁን የሆነ ነገር
ለበጎ ደግሞ የተፈጠረው ነገር እያንዳንዱ በህይወታችሁ እና ከልብ ደስ ብሎኛል። አመሰግናለሁ አብራችሁን ስለነበራችሁ ውድ ቤተሰቦቼ። ይህንን ቻናል ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በማድረግ ተባበሩኝ። አዲስ ጀማሪ ነኝ፣ አበረታቱኝ። ቀጣይ ቪዲዮ ሞቅ አድርጌ ነገ ያመጣለሁ። እስከዛው ቸር ያቆይልኝ። መልካም ቆይታ